በዚህ ዘመን ብዙ ሰዎች ረጅምና ጤናማ ፀጉር ለማግኘት በየወሩ በሺዎች ብር የሚቆጠሩ ሻምፖዎች፣ ሴረሞች፣ ዘይቶችና ሕክምናዎች ላይ ገንዘብ ያወጣሉ። አንዳንዶቹ ውጤት ቢያገኙ፣ ብዙዎቹ ግን ተስፋ ያስቆርጣሉ። ነገር ግን በዓለማችን ላይ ለብዙ ዓመታት የተለየ የፀጉር ሚስጥር የጠበቁ ሴቶች አሉ። ሴቶች ፀጉራቸው እስከ መሬት የሚደርሰው እንዲሁም 70 ወይም 80 ዓመት ቢሆናቸውም አሁንም ጥቁርና ወፍራም የሚያምር ፀጉር አላቸው። በዓለም ዙሪያ የውበት ሚስጥራቸው የሚያስደንቅ ሴቶች ናቸው። እነዚህ ሴቶች የያኦ ሴቶች ናቸው። ዛሬ በማህበራዊ ሚዲያ ላይ የያኦ ሴቶች ሚስጥር በሚል ርዕስ የሚታዩ ቪዲዮዎች በሚሊዮኖች ጊዜ ተመልክተዋል። አንዳንዶቹ ይህን ተአምር ይላሉ፣ ሌሎች ደግሞ ተራ ወሬ ነው ይላሉ። ታዲያ እውነቱ ምንድን ነው? በእርግጥ የረጅም ፀጉራቸው ምክንያት አንድ ቀላል የሩዝ ውሃ ብቻ ነው? ወይንም ከዚያ በላይ የሆነ ሚስጥር አለ? ዛሬ በተለየ መልኩ እንመለከተዋለን። ታሪኩን፣ ባህላቸውን፣ ሳይንሱስ ምን እንደሚል በዝርዝር እናያለን። እናም እርስዎ ከዚህ ምን መማር እንደሚችሉ በዝርዝር እንመለከታለን። ስለዚህ ቪዲዮውን እስከ መጨረሻው ይከታተሉ፣ ምክንያቱም በመጨረሻ ሰዎች ስለ ያኦ ሴቶች በብዛት የሚያምኑት ትልቅ የተሳሳተ መረጃ ምን እንደሆነ እናያለን። የያኦ ሴቶች ማን ናቸው? የያኦ ሕዝብ በደቡብ ቻይና ለብዙ መቶ ዓመታት የኖረ ጥንታዊ ብሔረሰብ ነው። በተለይም በጓንጊሺ ክልል ውስጥ የሚገኘው ሁዋንግሉኦ የተባለ መንደር በዓለም ዙሪያ የረጅም ፀጉር መንደር በመባል ይታወቃል። ከሩቅ ሀገሮች የሚመጡ ቱሪስቶች ከማንኛውም ነገር በፊት የሚያስደንቃቸው አንድ ነገር አለ። የእነዚህ ሴቶች ፀጉር። በአንዳንድ ሴቶች ላይ ፀጉር ከ2 ሜትር በላይ ይደርሳል። ይህም በዓለም ደረጃ ላይ የሴቶች የረጅም ፀጉር ካላቸው ማህበረሰቦች አንዱ እንዲሆን አድርጓቸዋል። ነገር ግን ለእነሱ ፀጉር ውበት ብቻ አይደለም፣ የክብር ምልክት ነው፣ የጤናም ምልክት ነው። በተለይም ደግሞ የሴትነትን ምልክታቸው ነው። በባህላቸው ሴቶች ፀጉራቸው በጣም ይንከባከባሉ። በቀድሞ ዘመን ከባለቤታቸውና ከቅርብ ቤተሰባቸው ውጪ ለሌላ ሰው ፀጉራቸው ማሳየት እንኳን የተከለከለ ነበር። ይህም ፀጉር በባህላቸው ምን ያህል ትልቅ ቦታ እንዳላቸው ያመለክታል። ነገር ግን ይህ የሚያስደንቅ ፀጉር በእርግጥ በአንድ ቀላል የሩዝ ውሃ ብቻ ሊገኝ ይችላልን? ወይንስ ከዚህ ጀርባ ብዙ ሰዎች የማያውቁት ሌላ ታሪክ አለ? በሚቀጥለው ክፍል የያኦ ሴቶች በየሳምንቱ ለፀጉራቸው የሚያደርጉትን ልዩ ስነ ስርዓትና የሩዝ ውሃ ምን እንደያዘ በዝርዝር እንመለከታለን። ታዲያ ለብዙ ሰዎች የማይታመነው ጥያቄ ይህ ነው። እንዴት አንድ ቀላል የሩዝ ውሃ ውድ ሻምፖዎችንና የፀጉር ሕክምናዎችን ሳይጠቀም እንዴት እንዲህ ያለ ውጤት ሊያመጣ ቻለ? የያኦ ሴቶች በየሳምንቱ ለፀጉራቸው የሚጠቀሙት ነገር በእርግጥ በጣም ቀላል ነው። ሩዙን ካጠቡት ወይንም ከቀቀሉ በኋላ የሚቀረውን ውሃ አይደፉትም። በመስታወት ወይንም በሸክላ ዕቃ ውስጥ ያስቀምጡታል። ከዚያም ለ1 ወይንም 2 ቀናት እንዲፈላ ይተውታል። ይህንን ፈርመንትድ ራይዝ ወተር ወይንም የተፈላ የሩዝ ውሃ ብለው ይጠሩታል። ከዚያም ከፀጉር ማጠቢያቸው በኋላ በጥንቃቄ ፀጉራቸው ላይ ያፈሱታል። ለጥቂት ደቂቃዎች ያቆዩትና ከዚያም በንጹህ ውሃ ይታጠቡታል። ግን ይህ የሩዝ ውሃ በውስጡ ምን ይዟል? የሩዝ ውሃ በውስጡ በርካታ ንጥረ ነገሮችን ይዟል። ከእነሱ መካከል ኢኖሲቶል በጣም የሚነገርለት ንጥረ ነገር ነው። አንዳንድ ጥናቶች እንደሚያሳዩት ኢኖሲቶል በፀጉር ገመድ ውስጥ በመግባት ፀጉር በቀላሉ እንዳይሰበር ሊረዳን ይችላል። በተጨማሪም የሩዝ ውሃ ትንሽ መጠን ያለው አሚኖ አሲድ፣ ቫይታሚን ቢ፣ ቫይታሚን ኢ እንዲሁም አንዳንድ ማዕድናትን ይዟል። እነዚህ ንጥረ ነገሮች ፀጉር ለስላሳ እንዲሆኑ ይረዱታል። በተለይም እንዲያንጸባርቅ እና በቀላሉ እንዳይቆራረጥ ሊያግዙት ይችላሉ። ግን አንድ ትልቅ እውነት አለ። አሁን ግን ብዙ ሰዎች የሚሳሳቱበት ነገር በቲክቶክ፣ በዩቲዩብ እና በሌሎች ማህበራዊ ሚዲያዎች የሩዝ ውሃ ፀጉርን በፍጥነት ያሳድጋል፣ በ7 ቀን ረጅም ፀጉር ያደርጋል የሚሉ ቪዲዮዎችን ሳታዩ አትቀሩም። ነገር ግን ይህንን የሚያረጋግጥ ጠንካራ ሳይንሳዊ ማስረጃ እስካሁን የለም። ሳይንስ የሚለው የሩዝ ውሃ የፀጉር ገጽታን ሊያሻሽል ይችላል፣ መሰባበርን ሊቀንስ ይችላል፣ እንዲሁም ፀጉር የበለጠ ወፍራምና ጤናማ እንዲመስል ሊያግዘው ይችላል። ነገር ግን በተአምር ፀጉርን ያሳድጋል የሚለው አይደግፍም።
ስለዚህ የያው ሴቶች ረጅም ፀጉር ምክንያት የሩዝ ውሃ ብቻ ነው ብሎ ማመን ትክክል አይደለም። ታዲያ የያው ሴቶች የረጅም ፀጉር እውነተኛ ሚስጥር ምንድን ነው? የሩዝ ውሃ ብቻ ካልሆነስ ሌላ ምን ነገር ይረዳቸዋል? በሚቀጥለው ክፍል ያመጋገባቸውን የአኗኗር ዘይቤያቸውንና ብዙ ሰዎች የማያውቁትን እውነታውን እንመለከታለን። እስካሁን የተማርነው አንድ ጠቃሚ ነገር አለ። የሩዝ ውሃ ለፀጉር ጥሩ ድጋፍ ይሆናል፣ ግን ብቻውን ሚስጥር አይደለም። ታዲያ የያው ሴቶች ፀጉራቸው ለምን እንዲህ ይለያል? ወደ መልሱ እንሄዳለን። አንድ ምርት ሳይሆን የህይወት ዘይቤም ጭምር ነው። የመጀመሪያው የአመጋገባቸው ሚና። የያው ህዝብ በብዛት የሚመገቡት ተፈጥሯዊ ምግቦችን ነው። ሩዝ፣ አረንጓዴ አትክልቶችን፣ ባቄላ፣ ፍራፍሬ፣ በተጨማሪም አንዳንድ ጊዜ አሳ ወይንም ሌሎች የፕሮቲን ምንጮችን ይመገባሉ። እነዚህ ምግቦች ለፀጉር ግንባታ የሚያስፈልጉ ፕሮቲኖችን፣ ቫይታሚኖችን እና ማዕድናትን ያቀርባሉ። የፀጉር ስር ጤናማ ካልሆነ የትኛውም ዘይት ወይንም የሩዝ ውሃ ብቻውን ተአምር አያደርግም። ሁለተኛው የአኗኗር ዘይቤ ነው። የያው ሴቶች በተፈጥሮ በአቅራቢያ ይኖራሉ። ንጹህ አየር፣ ንጹህ ውሃ እናም በየቀኑ የአካል እንቅስቃሴ። በተጨማሪም ፀጉራቸውን በብዙ ኬሚካሎች አይጎዱትም፣ ቀለም አይቀቡትም፣ በተደጋጋሚ አያስተካክሉትም። በከፍተኛ ሙቀት የሚሰሩ የፀጉር መሳሪያዎችንም በጣም አይጠቀሙም። ይህም ፀጉር በተፈጥሮ እንዲጠናከር ይረዳዋል። ሶስተኛው ዘረመል ነው። አሁን ደግሞ ብዙ ሰዎች የማይወዱትን እውነት እንናገራለን፣ ስለ ዘረመል። ዘረመልም ትልቅ ሚና አለው። አንዳንድ ሰዎች በተፈጥሮ ወፍራም ወይንም ፈጣን የሚያድግ ፀጉር ይኖራቸዋል። ሌሎች ደግሞ ቀጭን ወይንም በቀላሉ የሚሰበር ፀጉር ይኖራቸዋል። የያው ሴቶች ረጅም ፀጉር ሊኖራቸው የሚችለው በከፊል ከረዘመላቸውም ጋር የተያያዘ ሊሆን ይችላል። እውነትና ሐሰት። ቁጥር 1 ሐሰት። የሩዝ ውሃ በ7 ቀን ፀጉርን ያሳድጋል? አያሳድግም። ይህ የሚደገፍ ሳይንሳዊ ማስረጃ የለንም። ቁጥር 2 ሐሰት። የያው ሴቶች የሚጠቀሙት የሩዝ ውሃ ብቻ ነው? አይደለም። አመጋገብ፣ የአኗኗር ዘይቤ፣ ዘረመል እና ባህላዊ የፀጉር እንክብካቤያቸው ሁሉም በአንድነት ያስተዋውቃሉ። ቁጥር 3 ሐሰት። የሩዝ ውሃ ለሁሉም ሰው ተመሳሳይ ውጤት ይሰጣል? አይሰጥም። የፀጉር አይነት፣ የቆዳ ሁኔታ በተጨማሪም የጤና ሁኔታ ከሰው ወደ ሰው ስለሚለያይ ውጤቱም ይለያያል። እንግዲህ የያው ሴቶች ሚስጥር አንድ ተአምራዊ ፈሳሽ አይደለም፣ በየቀኑ የሚደረግ ቀጣይነት ያለው እንክብካቤም ጭምር ነው። በመጨረሻው ክፍል ደግሞ የሩዝ ውሃን በቤት እንዴት በትክክል ማዘጋጀት እንደሚቻል፣ ማን መጠቀም እንዳለበት፣ ማን ደግሞ በጥንቃቄ ማድረግ እንዳለበት በዝርዝር እንመለከታለን። አሁን ደግሞ የያው ሴቶች የሚጠቀሙትን ዘዴ በቤቶ እንዴት በትክክል መሞከር እንደሚችሉ እንመልከት። ከሁሉም በፊት ግን አንድ ነገር ያስታውሱ። ይህ የቤት እንክብካቤ ዘዴ ነው፣ ሕክምና አይደለም። የፀጉር መርገፍ፣ የራስ ቆዳ ችግር ወይንም ሌላ የጤና ችግር ካለ የቆዳ ሐኪሞን ማማከር ይገባል። የሩዝ ውሃ እንዴት ይዘጋጃል? ደረጃ 1 ግማሽ ኩባያ ንጹህ ሩዝ ይውሰዱ። ሁለተኛ በውሃ በደንብ ይጠቡት፣ አቧራውን እና ቆሻሻውን ለማስወገድ ማለት ነው። ደረጃ 3 2 ኩባያ ንጹህ ውሃ ጨምረው ለ30 ደቂቃ ያስቀምጡት ወይንም ለ24 ሰዓት እስከ 48 ሰዓት እንዲፈላ መተው ይችላሉ። ይህ ሽታውን ይቀይረዋል። ስለዚህ ከመጠቀሙ በፊት በትንሽ ንጹህ ውሃ መቀላቀል ይችላሉ። እንዴት ነው የምንጠቀመው? መጀመሪያ ፀጉሮን በመደበኛ ሻምፖ ይታጠቡት። ከዚያም የሩዝ ውሃውን በራስ ቆዳውና በፀጉሮ ላይ በቀስታ ያፈሱት። ከ5 እስከ 10 ደቂቃ በቀስታ ማሳጅ ያስፈልገዋል። ከዚያም በንጹህ ውሃ መታጠብ። በሳምንት 1 ወይንም 2 ጊዜ ብቻ መጠቀም በቂ ነው። በየቀኑ መጠቀም ግን አይመከርም። እዚህ ጋር መጠንቀቅ ያለብን ነገሮች አሉ።
የሩዝ ውሃ ተፈጥሯዊ ቢሆንም ለሁሉም ሰው ተመሳሳይ ላይሆን ይችላል። የራስ ቆዳው በጣም ስሜታዊ ከሆነ በመጀመሪያ በትንሽ ቦታ ላይ መሞከር ያስፈልጋል። ማሳከክ፣ መቅላት ወይንም ሌላ ያልተለመደ ምልክት ካዩ ወዲያው መጠቀሙን ያቆሙ። በተጨማሪም በጣም ብዙ ጊዜ መጠቀም በአንዳንድ ሰዎች ላይ ፀጉርን ደረቅ ሊያደርግ ስለሚችል በጣም በተደጋጋሚ ባንጠቀመው ይመከራል። በመጨረሻም ከዚህ ቪዲዮ የምንማረው ትልቁ ትምህርት አንድ ነው። የያኦ ሴቶች የሚያስደንቀው ፀጉር በአንድ ምርት አልተገነባም። የብዙ ዓመታት ባህል፣ የተመጣጠነ አመጋገብ፣ ተከታታይ እንክብካቤና በከፊል ዘረመል በአንድነት የፈጠሩት ውጤት ነው። ስለዚህ አንድ ቪዲዮ ወይንም አንድ ምርት በ7 ቀን ተአምር ያርጋል ቢል ከማመኖ በፊት ሳይንስ ምን እንደሚል መመልከት ይኖርቦታል። ጤናማ ፀጉር የሚጀምረው በጤናማ ሰውነት፣ በጥሩ አመጋገብ፣ በተጨማሪም በተከታታይ እንክብካቤም ጭምር ነው ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ፣ ለወዳጅ ዘመዶ ያጋሩት። እንደዚህ ያሉ ቆንጆ የሆኑ በሳይንስ የተደገፉ ቪዲዮዎች እንዲደርሶት ቻናላችንን ሰብስክራይብ ያድርጉ፣ አዲስ የሆናችሁ ማለቴ ነው። በተረፈ ሐሳብና አስተያየት እንዲሁም እምሰራላችሁ ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። ቻው ቻው።